የሰው ልጅ በትዳር ሲኖር ወይም በፍቅር ሲኖር አመታት ይቅርና ወራት አብረው ቢቀመጡ አብረው ቢኖሩ አይደለም ወራት ቀናትም አብረው ቢኖሩ አብረው እስከበሉ ድረስ አብረው እስከጠጡ ድረስ አብረው ገመናቸውን ሚስጥራቸውን አብረው ሲተዋወቁ እስከነበር ድረስ ምንም ቢፈጠር ሰዎች ገመናቸውን ችግራቸውን ያሳለፉትን ነገር ሶሻል ሚዲያ ላይ ይዘው በፍጹም መውጣት የለባቸው። ኢቭን ተበዳይ ይሁኑ የምሬን ነው የምላቸው ተበዳይ እንኳን ሆኖ ራሱ ሶሻል ሚዲያ ላይ ምንም አይነት መፍትሄ ነው የማያገኙት። ልንገራቸው ሶሻል ሚዲያ ላይ የአጀንዳ ፈጣሪዎች መጠቀሚያ ነው እንጂ የሚሆኑት ምንም ሶሻል ሚዲያ ላይ በመውጣታቸው ተጣልተው አብሯቸው በፍቅር የነበረን ሰው ወይም ደግሞ አብሯቸው በትዳር የነበረን ሰው ገበና ይዘው በመውጣታቸው ምንም የሚጠቀሙት አንዳችም ነገር የለም። ባይሆን ጉዳት አለው፣ በጣም ከባድ ጉዳት። ለጊዜው ተበሳጭተውም ሊመስላቸው ይችላል። ስሜታቸውን የሚወጡበት መንገድ መስሏቸው ሊሆን ይችላል። የተሰበረው ጎናቸው የሚያክም መስሏቸውም ሊሆን ይችላል። ነገር ግን ሪያሊቲው እሱ አይደለም። ሪያሊቲው ምን መሰላችሁ? የሰው ልጅ በህይወት አብረው ሲኖር ታብታብ እያደረጋችሁ ኮፕሊንክም አድርጉ። የሰው ልጅ በህይወት አብረው ሲኖር፣ በትዳር አብረው ሲኖር፣ በፍቅር አብረው ሲኖር ማለት ነው። ኦኬ፣ በመጀመሪያ ደረጃ መከባበር መኖር መቻል አለበት። ሳትከባበር ቀርተህ በምንም ይሁን በምንም መንገድ ስትለያይ ደግሞ በተለያየ ጊዜ ሚስጥርህን የቤትህን ገመና አብረው የነበረውን ሪሌሽን ሶሻል ሚዲያ ላይ ይዘህ ስትወጣ ቀጣይ ጊዜ በአንድም ይሁን በሌላ መንገድ ሌላ ህይወት ይኖርሃል። መቼም ቁመሽ አትቀሪም፣ ወር ቁማችሁ አትቀሩም። ወንዱም ሴቱም ቢሆን ቀጣይ የራሱን የሆነ ህይወት ይኖረዋል። የራሱን የሆነ ትዳር ሊመሰርት ይችላል። የራሱ የሆነ አዲስ ሪሌሽንሺፕ ውስጥ ይገባል። ትዝብት ነው የምታተርፉት። ለቀጣይ ህይወታችሁ እጅግ በጣም አደገኛ የሆነ አሻራ ጥሎ ያልፋል። አንድ የወለዳችሁ ከሆናችሁ ደግሞ ለልጆቻችሁ እጅግ በጣም አደገኛ የሆነ መጥፎ ታሪክ መዝግቦ ያልፋል። ያ ማለት ምን ማለት ነው? አንደኛ ቀጣይ ሪሌሽንሺፕ ይኖራችኋል። አብሯችሁ ሊኖር የሚችለው ሰው በአንድ ሚሆን በሌላ መንገድ ሶሻል ሚዲያ የሚከታተል ሊሆን ይችላል። ስለዚህ እናንተ ፍጹም ገመና ቋጣሪ ያልሆናችሁ የተፈታችሁ አይነት ሰዎች እንደሆናችሁ ያውቃል። እናንተን ማንም ሊያምናችሁ የሚችል አካል የለም። ባይዘው አይደለም የሩቅ ሰው ቀጣይ አብራችሁ ሪሌሽንሺፕ ውስጥ ሊገባ የሚችል ሰው ይቅርና ኢቭን ቤተሰቦቻችሁ እንኳን ራሱ በጥሩ አይን አያዩዋችሁም። ከዛ በኋላ ገባችኋ? አንድ ይሄ ጉዳቱ እንደነገርኳችሁ ነው። ጉዳቱ ቀጣይ ህይወታችሁን መጥፎ አሻራ ጥላችሁ ታልፋላችሁ። በቃ የሚመጣውን እናንተ ኢቭን ጓደኞቻችሁ የቅርብ ቤተሰቦቻችሁ ምናምን፣ ምክንያቱም እናንተ የራሳችሁን ገመና ነው ያወጣችሁት። አብሯችሁ የነበረውን ሰው ገመና ሳይሆን ሶሻል ሚዲያ ላይ ያሰጣችሁት የራሳችሁን ገመና ሶሻል ሚዲያ ላይ እንደበተናችሁ አድርጋችሁ ልትቆጥሩት ይገባል። አንድ ሁለተኛው ይህንን እንዲህ ካልን፣ ሁለተኛው ደግሞ ልጅ ከወለዳችሁ ልጆች ካሏችሁ ቀጣይ ልጆቻችሁ ሲያድጉ መቼም አባት ናችሁ ወይም አባት ነህ ወይም እናት ነሽ። ከኛ በኋላ የሚመጡ ልጆች ደግሞ ሞር ከኛ የተሻሉ በእውቀትም ነው የምላችሁ። አሁን ካለው ከዘመንም አንጻር በቴክኖሎጂም ብትሉ ከኛ የተሻሉ ናቸው የሚሆኑት። የእናንተ እያንዳንዷን በዚህ ሶሻል ሚዲያ ተጠቃሚ ሆነን ቲክታክ ላይቭ ላይ ይሁን ሌላው ፕላትፎርም ላይ ላይቭ ላይ ገብተን የምናወራትን እያንዳንዷን ወሬ ሪከርድ ትደረጋለች። ሪከርድ ተደርጋ ደግሞ ሶሻል ሚዲያ ላይ ትለቀቃለች። በቃ የእናንተ አደገኛውና መጥፎ ታሪክ እዚህ ጋር መዝግቦታል ማለት ነው። በምን መዘገበው? እጅግ በጣም አደገኛ የሆነ ውስብስብ የሆነ መጥፎ ነገር ታሪካችሁ ተመዝግቧል። ለማን? ለልጆቻችሁ። ነገር ልጅ ወልዳችሁ ካደገ በኋላ ሶሻል ሚዲያ ላይ ሰርች ማድረጉ አይቀርም። በአንድ ሚሆን በሌላ መንገድ የአባትህ ታሪክ፣ አንተ እኮ አባት ማለት ወይም እናትሽ ማለት እኮ እንዲች አይነት ሴት እኮ ናት ተብሎ ቪዲዮ ሲያይ ማንን ነው እንዲሸማቀቅ የምታደርጉት? ነገ ጠዋት ልጃችሁ ነው እንዲሸማቀቅ የምታደርጉት።
ሁለተኛው ነገር ወላጅ የወላጅን ሀቅ ወላጆቻችሁ ጋር ስትጣሉ ሶሻል ሚዲያ ወጥታችሁ ስለ ወላጆቻችሁ መጥፎ ነገር የምታወሩ ሰዎች እኔ ባለፈውም የሆነ ቦታ ላይ ስለ እናቷ ስታወራ አንዲት ልጅ ምናምን ስለ እናቷ መጥፎ ነገር ከእናቷ ጋር ስትከራከር ምናምን እያየሁ ነበርና በጣም ነው የገረመኝ። እውነት ለመናገር ሁሉም ወላጅ ጥሩ ሊሆን አይችልም። መጥፎ ባህሪ ያለው ወላጅ ሊኖር ይችላል። ልጁን በስነ ስርዓት የማያሳድግ እንዲያውም ለልጁ በጣም አደገኛ የሆነ ወላጅም ሊኖር ይችላል። ምንም ይሁን ምንም ግን ወላጅ ወደዚህ ምድር እንድትመጣ ከፈጣሪ በታች ሰበብ ሆኖ ወልዶሃል። እናት አምጣ ወልዳሻለች፣ ወልዳሃለች። አባትም ዘሩን ዘርቷል፣ ተፈጥረሃል። ኦኬ። ወላጅ ሺህ ጊዜ መጥፎ ይሁን እንዴት ላይቭ ላይ ወጥቶ እንዴት ስለ ወላጅ ገበና እንዴት ይወራል? አንተ ማለት እኮ እንዲህ ማለት ነው። ከእናት ከአባት ጋር እየተመላለሱ የቀጥታ ስርጭት ላይ ቁጭ ብሎ እንደዚህ ማውራት ፌር ነው ብላችሁ ታምናላችሁ? ይህ እጅግ በጣም አደገኛ ነገር ነው። እውነቴን ነው የምላችሁ። አጠገባችሁ ያለ ሰው በሙሉ ወላጃችሁን በዚህ ደረጃ በማንቋሸሻችሁ ይጸየፋችኋል። ከሰው ትገለላላችሁ። ሰው ሁሉ አይቀርባችሁም። ለጊዜው እውነት ሊመስል ይችላል። ሶሻል ሚዲያ ላይ ገብታችሁ እንደ አጀንዳ ይዛችሁ ስታወሩት ምን ስትሉት እንዴት ነው ሲጀመር ወላጃችሁን በመንቀፋችሁ ወላጃችሁን በማንቋሸሻችሁ ላይቭ ላይ ወጣችሁ የወላጃችሁን ገበና ስላወጣችሁ እንዴት ነው እናንተን ሰው ሊያደንቃችሁ የሚችለው? ሺህ ጊዜ ንጹህ ሁን አንተ ወላጅ፣ ሺህ ጊዜ ክፉ ሁን። በእኔ ቦታ ግን በብሬክስ ቦታ ግን አንተ እጅግ በጣም የመጨረሻው መርዝ የምትባለው ፍጥረት ነው። ያ የወጣ የወላጅን ገመና ሶሻል ሚዲያ ላይ ይዘህ በመውጣትሽ በዚህ ምድር ላይ አደገኛውና መርዘኛው ፍጥረት ቢኖር እንዲህ አይነት ሰው። ገባችሁ አይደል? ምክንያቱም በዚህ ምድር ላይ ከወላጅ በላይ ምንም ይሁን ምንም ወላጅ ግን ወላጅ ነው። በቃ ወልዶሻል፣ ወልዶሃል። የወላጅን ፍቅር ሳታይ አድገህ ሊሆን ይችላል፣ ምንም ሊሆን ይችላል። ግን ምንም ቢሆን ምንም ልትቀየመውን ትችላለህ ምናምን እኮ ኢትስ ኦኬ። ግን ሶሻል ሚዲያ ላይ ወጥቶ ግን የቀጥታ ስርጭት ላይ አጀንዳ ፈጣሪዎች ላይ ቁጭ ብሎ ከወላጅ ጋር ሰጣ ገባ ውስጥ መመላለስ። አንተ ማለት እኮ እንዲህ ነህ፣ አንቺ ማለት እኮ እናት መስለሽ አንቺ እንደዚህ ታደርጊያለሽ። ኖ ዌይ እንደዚህ አይባልም። ለማን ሲባል? እሺ ምንድን ነው የምታተርፈው ነው? እሺ ይሁን፣ እሺ ላይቭ ላይ ተወጥቶም ተወራ፣ ላይቭ ላይ ብዙ ነገርም ተባለ። ትርፍህ ምንድን ነው ነው? ዛስ ማይ ፖይንት። ትርፉ ምንድን ነው? አትራፊ የምትሆነው በምን መንገድ ነው? እስኪ ማለት እስኪ እንደው እሺ ይሁን፣ ወላጅም እንደፈለጋችሁ ማድርጉ፣ ሶሻል ሚዲያ ላይ ወጣችሁ ለአጀንዳ ፈጣሪዎችም መጠቀሚያ ማድርጉ፣ ምንም ማድርጉ። ግን ትርፉ ምንድን ነው ነው? ትርፍ አለው? ምንም ትርፍ የለው። የምታተርፉት ነገር የለውም። በብዙ ከሳሪዎች ናቸው። ባይዘው በጣም ትልቅ ኪሳራ ነው የምታስተናግዱት። በህይወታችሁ ከስራችሁት የማታውቁት እጅግ በጣም አደገኛው ኪሳራ ቢኖር በትዳር አብሯችሁ የነበረን ሰው ወይም በፍቅር አብሯችሁ የነበረን ሰው ስትለያዩ ገመናችሁን ጉዳያችሁን ይዛችሁ ሶሻል ሚዲያ ላይ የምትወጡ ሰዎች እና ወላጃችሁ አስቀይሟችሁ ከወላጃችሁ ጋር ጸብ ተፈጥሮ ኢቭን ወላጃችሁ እንኳን አላቃችሁም እንኳን ቢላችሁ የወላጃችሁን ገመና ሶሻል ሚዲያ ላይ ይዛችሁ የምትወጡ ሰዎች እናንተ መቼም ቢሆን የማይመለስ የዘላለም ጸጸት ጭንቅላታችሁ ውስጥ ይኖራል። ሁሌም ወይኔ እያላችሁ ነው የምትኖሩት። ለጊዜው አይመስላችሁም፣ ግን እመኑ፣ ይሄ ፋክት ነው። ሲሪየስሊ ይሄ ፋክት ነው። በቃ በህይወታችሁ ውስጥ ከስራችሁት የማታውቁት ትልቁ ኪሳራ ማለት ይሄ ነው። ሰው እንትቡ ያናስ በሽምግልና ያዙት። እንትቡ የምታወሪ ነገር ካለ እስካሁን ልፈለው። እኔም አልደግፍ በእውነት ሴት የባሏ ገመና ስምትይው እህቴ ሴት እሺ ባልሽ እሺ በጣም ብዙ ወንጀሎች አሉት እንበል። በቃ የባልሽ ብዙ ወንጀል አለ። ትልቁ ፖይንት አንቺ የባልሽ ወንጀል ሶሻል ሚዲያ ላይ ይዘሽ መውጣትሽ ምንድን ነው መፍትሄ የምታገኘው ነው? የኔ ጥያቄ አሁን ባሌ እንደዚህ በደለኝ፣ ባሌ እንደዚህ አደረገኝ ምናምን
ያኺ በድለሽ ከሆነ ችግር ካለ በህግ መንገድ ሄጅና ህግ የሚገባውን ቅጣት እንዲቀጣው በህግ ተከታተይ። ኦኬ በደል ደርሶብሽ ከሆነ ነው እያልኩ ያለሁት። በደል ካለ በጣም እጅግ በጣም አደገኛ የሆነ በደል ካለ ከተበደልሽ ህግ ነው ሊዳኝሽ የሚገባው። ወር ሽማግሌ ነው ሊዳኝሽ የሚገባው። ቲክቶክ ላይ ያለ ማህበረሰብ መጥቶ ሊዳኝሽ ነው እንዴ? ቲክቶክ ላይ ይዘሽ የምትወጪው ነውሩ። እኛ ስለ ነውር ነው እያወራን ያለ ነው። ባይዘወይ ስለ ነውር ብቻም ሳይሆን ሶሻል ሚዲያ ላይ ከተጣላችሁ በኋላ የሆነ ነገር ሀፕን ካደረገ በኋላ ስለ መጣላታችሁ ሶሻል ሚዲያ ላይ ወጥታችሁ የምታወርቱን ነው እንጂ ሰው እየተበደለማ ዝም ማለት የለበትም። ኦፍኮርስ እንዴ! ግን ስትበደል በህግ መንገድ ነው ማውራት መሄድ ያለብህ ነው። ህግ የሚገባውን ዋጋ እንዲሰጠው ክስ መፈጸም ነው እንጂ ሶሻል ሚዲያ ላይ ወጡ የሰው መሳቂያ እኮ ነው። የምሬን የምላችሁ የሰው መሳቂያ ነው የምትሆኑት። ባይዘው ለጊዜው ሊመሳችሁ ይችላል። ቲፎዞ በዝቶ ምናምን ሁሉም እናንተን ደጋፊ መስሎ ምናምን ሲያወራ በቃ እንደዚህ ያለለለለ ሐቢቢ እንት ቀቢ። በነገራችን ላይ ከሳምንት በኋላ ከዛ አጀንዳ ከሳምንት በኋላ ማንም ያስታውስ ፍጥረት የለም። አጠገብህ ያሉ ሰዎች በሙሉ ይርቋል። እንዳንተ የሚጠሉት ሰው የላቸውም። እነሱ በተጠጋሽ ኦር በተጠጋ ቁጥር መርዝ መስለህ ነው የምትታያቸው። ለምን? ለአንዱ እንተ ሙ ኢንሳን صح። ነገ ጠዋት ለነሱም እንደዛ የምታደርጋቸው ነው የሚመስላቸው። ደግሞ ታደርጋለህ ወይም ታደርጊያለሽ። እንትቡ እውነት ነው። ይሄ መራራ ሀቅ ነው። ይህንን መራራ ሀቅ ደግሞ በውሃ ጎንጨት ታርጉት። እስካሁን ከምታውቃቸው ሳይ እንደዚህ አንዳንድ ሚዲያ ላይ ከወጡ ሰዎች ምን ላይ ቁም ነገር የደረሷል ወይም ደግሞ ቁም ነገር ማሰብ ማለት አሁን እስካሁን እንደዚህ አይነት አጀንዳ ዛትስ ማይ ፖይንት። የኔ ፖይንት አሁን እሱ ነው። እስከ ዛሬ በትዳር የነበሩ ሰዎች ተጣልተው ገመናቸውን ሶሻል ሚዲያ ላይ ይዘው የወጡ ሰዎች አሉ። እነዛ ገመናቸውን ሶሻል ሚዲያ ላይ ላይቭ ላይ ይዘው የወጡ ሰዎች ምን ተጠቅመዋል ብሎ ማሰብ የሚችል አእምሮ ሊኖር ይገባል። ባለፈው እናቴ እንዲያደረገችኝ ያለችው ልጅ መጀመሪያ እናትየዋ ነው የወጣችዋ። ልጆች እንደዚህ ባለች ከዛ በኋላ እያለ እየሰፋ ምናምን ሲሄድ ወደ ሚዲያ ምናምን መጣ። ከዛ በኋላ ሴትዮዋ እንደገና ልጆችን አትናገሩብኝ ምናምን አለች። ያን የልጆቿን እንትን ያወራች እሷ ናት። ለምሳሌ ልጆቼ እንዲህ ነው ይደበድቡኛል፣ እንዲህ ያደርጉኛል፣ ያንቁኛል፣ ምግብ አይሰጡኝም ምናምን እያለች ነበረ። እሺ ወላጅ እንደዛ ይላል አይደል? እንደዛ አለች። ልጆቹም ደግሞ ወንድ እያመጣች እንዴት አስደርግ ነበር ይናያት ነበር። እሺ ልክ ነው። ይሄ ልክ አይደለም፣ የተሳሳተ ነገር ነው። የሆነ ጥፋት ቢኖር እንኳን ልጆችም ከሆኑ በሽማግሌ እናትም ደግሞ መጠየቅ አለባት። ማለቴ ከአጥፍታም ከሆነ የጥፋቷን ልጆቿን በድላ በመሰረቱ እናትየዋ መጨረሻ ላይ የሆነ እንትን ስትቀር በቃ ልጆችን እንደዚህ አትናገሩብኝ፣ በየእንትኑ ፎቶቸውን አትለጥፉ፣ ስትለጥፉ ይከፋኛል፣ አትናገሩብኝ አለች። ኦፍኮርስ ይከፋታል። እንደዛ የተባለው ሚዲያ ላይ ባይመጡ ኑሮ እንደዛ ከዛ አይደርሱም ልል ፈልጌ ነው። ሁላቸውም እና ሽማግሌ የሚባለው በመሰረቱ ከእኛ ሀገር እኮ ከህግም በላይ እኮ ወላጆቻችን እኮ ምንድን ነው እንደው በነፍስ መጠፋፋት ራሱ ከባድ ችግር ውስጥ የገቡ ሰዎች እኮ ያስታርቃሉ። አይደለም እንዴ? አይደለም የተጣላ ሰው አይደለም ወላጅና ልጅ ተጣልቶ ይቅርና ሌላም ነገር ቢፈጠር ሽማግሌ የማይመልሰው ነገር የለም። በእውነቱ ሽማግሌ የሚባለው ነገር ምንድን ነው? ሽማግሌ ብዙ ነገር ማስተካከል ይችላሉ እኮ። እንደው በሽማግሌ ራሱ አልስተካከል ቢባል